እንደዚህ ትሟግጣለ ብዬ ማለት ነው ለነገሩ እዩት እሺ አሳያችኋለሁ አብርሽ ነው የምናየው ማለት ነው አብርሽ ብዙዎቻችሁ የምትወዱት ብዙዎቻችሁ ቆይ ላሳያችሁ ነው የምናየው ማለት ነው አብርሽ ብዙዎቻችሁ የምትወዱት ብዙዎቻችሁ የምታደንቁት አብርሽ ከሴት ጋር እዩት እዚህ ጋር ቆይ ላሳያችሁ በደንብ እዩት እሺ እኔ ትንሽ ቪዲዮ ነው እንትን ምልላችሁ ከዛ እዩት እዚህ ጋር እቺ ስትወጣ ታያታላችሁ በደንብ ማለት ነው ማን እንደሆነች አያችሁ ለሩታ አግዛ ልክ ሄርሜል ሲጀመር ለራሷ ፈልጋ ነው ሄርሜላና አብርሃምን ለመለየት የመጣችው እንጂ ማለት ነው ልንገራችሁ ለሩታ አግዛ አይደለም እሺ ቆይ እዩ ተሳሳመ እንደምታዩት ከሴት ጋር እየተሳሳመ ነውና ምን አይነት ሸርሙጣ እንደሆነ እኔ አላቅም ልጁ የሰውን ህይወት የሴት ልጅ ህይወት እስካሁን ያበላሽ የሚገኝ አንድ ወንድ ነውና ያው እንግዲህ ተሳሳሙ እዚህ ጋር ማን እንደሆነች በደንብ ይዋት እሺ ወረደች አያችሁ ማን እንደሆነች ሲጀመር በዚህ ምክንያት ነው 10 ወንድ ጋር ስለምትሄድ ነው ፉአድ ራሱ ይለቀቃት ልንገራችሁ ስለማይ ያልፈለጋት ልክ እንደወለደች ትቷት ሄዶ ለዚህ ነው ገባችሁ እንጂ ቢወዳት ኖሮ ለልጁ እያለ አብሯት ይኖር ነበር ጭራሽ ሊያያት እንኳን አይፈልግም ፉአድ ገባችሁ አይደለ እዩት ማለት ነው አያችኋት በደንብ ቆይ ተሳሳሙ እዚህ ጋር ወረደች ማለት ነው አያችሁ ምን እንደምትመስል ማን ነው እዩ አያችሁት ማን እንደሆነች አያችሁት ይቺ ናት እሺ ለራሷን ትዳር በትና የሰውን ትዳር ልትበትን የመጣችው እንጂ ለሩታ አግዛ ሄርሜላን ከአብርሃም ጋር አላይታ ሩታና አብርሃምን ለማስታረቅ ሳይሆን ለራሷ ልትወስን የመጣችው እዩ ያልጨረሰችው ነገር ስላለ ነው 10 ወንድ ጋር እንደምትሄድ በእርግጠኝነት የታወቀ ነው ሲጀምር ማለት ነው ገባችሁ ልጅ ናት ልጅ ስለሆነች ነው 10 ጋር የምትሄደው አያችሁት ይሄ አብርሃም ነው እንግዲህ ታውቁታላችሁ እንግዲህ በደንብ ይዩት ገባችሁ እቺ ደግሞ ራሷ ናት ፍቅር ገባችሁ እንዴት ሆነ እንደወረደች አያችሁ እንዴት እንደሚያረጋት ይዋት በቃ ልትለየው ራሱ አልፈለገችም በነገራችሁ ላይ ካሁን አያችሁት ልጁ ሲጀመር ካሁን በኋላ እከተለዋለሁ ብሏል ነው ሶ እኛም እንከተላለን እንጠብቃለን ነገር ግን እኔ አብርሃም ሲጀመር በዚህ ልክ አልጠበቅኩትም ነበር እቺ ተዋት ሲጀመር ማለት ነው በዩቲዩብ ራሱ ስንት ወንድ አምጥታ ነው እየተወቹ እሷን ተዋት የታወቀች ነው ፏል ላይም እንደዚህ ነው ማቅጠበት የተዋት ማለት ነው ገባችሁ አይደለ ገና ባራስነቷ ነው እንግዲህ ትንሽ ቢያንስ ስንት ወር እንደዚህ ነው የተላቀቁት የተጣሉት ማለት ነው ገባችሁ ስለዚህ እንግዲህ ቤተሰብ ይሄንን ላመጣ ነበር ሰው አብርሃም ልጁን እግር በእግር ነው መከተሉ ከኔ የትም አያመልጥም ይኸው ሰላም አለ ሄደ ማለት ነው ሶ ይሄው አብርሃም ሄዷል እንግዲህ ቤተሰብ ይሄን